ሰላም ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬም ተመልሼ መጥቻለሁ። እንግዲህ የኦቨርጅን አሰራርና በቤት የምሰራውን እንግዲህ የእርጥብ አሰራር ነው ይዤ የመጣሁት። ወደ አሰራሩ እንሄዳለን እና እዚህ ጋር ኦቨርጅን አለኝ። ኦቨርጅኑን በሹካ እንደዚህ የተወሰነ እንከፍተዋለን፣ ንፋስ አየር እንዲያገኝ ማለት ነው። ከዛ ኦቨን ውስጥ መጠቀም ትችላላችሁ። ኤርፍራየር ካላችሁ በኤርፍራየር ነው ያደረኩት እኔ እና አየሩን ማስወጣት ይኖርብናል፣ አለበለዚያ እንትን ሊፈነዳም ይችላል ኦቨን ውስጥም ከሆነ ማለት ነው አየር ሲያጥረውና ከዛ እንደዚህ ከላይ በደንብ ከበሰለ በኋላ ከፍተዋለሁኝ። ያው ጋዝ ላይ ማድረግ ትችላላችሁ። ያው እኔ የኤሌክትሪክ ስለሆነ መስሪያዬ ኦቨን የምሰራበት ምግብ የምሰራበት ኤሌክትሪክ ስለሆነ ነው። የጋዝ የሚነደው ከሆነ ደግሞ እሱን ጋዝ ላይ ዝም ብላችሁ መጣድ ይቻላል። ሀገር ቤት ያላችሁ ከሰል ላይም ቢሆን በብልጭልጭ ወረቀት ጠቅልላችሁ በሱም ማድረግ ይቻላል። በእርግጥ ብልጭልጭ ወረቀት ያው ለጤና ስለማይመከር አሁን ላይ እንደዚሁ ብታረጉት ይሻላል። ከዛ እንግዲህ ሽንኩርት ካበሰልኩ በኋላ ያዘጋጀሁትን እዚህ ጋር ከትፌው በዚህ መልኩ ጨምረዋለሁኝ። ነጭ ሽንኩርትና ዝንጅብል ነው ያደረኩት እና ጨው፣ ከዛ ብላክ ፔፐር አድርጌ አማስለዋለሁ። ኦልሬዲ በስሏል። ብዙ በጣም መብሰል አያስፈልገውም። ውስጡ ኦልሬዲ ስለበሰለ ቲማቲም እና ቃሪያና ረዣዥሞች ሽንኩርት አንድ ላይ አድርጌ የተወሰነ ከቲማቲሙ ጋር ደግሞ አብሮ እንዲበስል እናደርገዋለን። ያው እንደ ስታርተርም በዳቦ መመገብ ትችላላችሁ። እኔ ለዛሬ ያው በራይዝ ነው ያዘጋጀሁት። ሰላጣ አለኝ እዚህ ጋር የዚህ ምንድነው የሚባለው ስሙ ጥቅል ጎመን፣ ከየከለሩ ጥቅል ጎመን ነው ያለኝ። በደንብ አሸዋለሁኝ እንደዚህ በጣም እንዳይጮህ፣ አፍ ላይ ስንበላው እንዳይጮህ አሽቼ አለቅልቄዋለሁ እዚህ ጋር እና ሽንኩርትና ቃሪያ፣ ዘይት፣ የሰላጣ ዘይት፣ ጨውና ሎሚ አድርጌ ሰላጣ በዚህ ይጠቀማለሁ። ይቅርታ ለድምጼ፣ ልጆች ተኝተዋል። ከመሸ ነው የቀረንትን ድምጼን ሪኮርድ እያረኩላችሁ ያለሁት። ሰላጣ በዚህ መልኩ አዘጋጃለሁ። ከዛ ለእርጥብ ደግሞ ለራት ያዘጋጀሁትን እርጥብ ነው ይዤ የመጣሁት። ድንች ቀቅዬ እዚህ ጋር አዘጋጅቻለሁ። በጣም ውስጥ በደንብ ሙክክ ብሎ አልበሰለም። ከላይ ብቻ የተወሰነ ነው ሙክክ ብሎ አልበሰለም፣ ይቀረዋል የተወሰነ። እልጠዋለሁ። ያው መጀመሪያ ልጣችሁም ከፍ ከፍ ያለ አድርጋችሁ ራሱ መቀቀል ይቻላል። እኔ ከነ ልጣጩ ነበር የቀቀልኩት። ከዛ ከትፌ ያዘጋጀዋለሁ። ከዛ ዘይት አደርጋለሁ እና ሽንኩርቱ የተወሰነ በሰል ሲል ያዘጋጀሁትን ድንቾች ጨምራለሁኝ። ከዛ ከላይ በርበሬ አደርጋለሁ። ያው ለቀየር ያለ እርጥብ ነው። አይ ቲንክ እንግዲህ እኔ የማዘጋጀው ለየት ያለ ነው። ሀገር ቤት መጀመሪያ በዘይት ይጠብሱታል ባዶን ይመስለኛል። ነጭ ሽንኩርት አደርግና ከዛ ቃሪያና ባሮ ሽንኩርቱን ነው መጨረሻ ላይ አደርገዋለሁ እና ብላክ ፔፐር እና ጨው አሁንም ጨምራለሁ። ከዛ ያዘጋጀሁትን ቃሪያና ረዥሙ ሽንኩርት፣ ባሮ ሽንኩርት ጨምሬ ከድነዋለሁኝ እና በስሏል። ኦልሬዲ የበሰለ ስለሆነ ድንቹ የተዘጋጀ ብዙ አይፈልግም። ከዛ ያዘጋጀሁትን የኦቨርጅን ሶስ በራይዝ ለምሳ ነው ያሰብኩትኝ። ራይዝ አሉኝ ብዙ ራይዝ የሰሯቸው ቪዲዮዎች፣ ወደ ውስጥ ብትገቡ ቪዲዮዎች ውስጥ ታገኛላችሁ። ኦልሬዲ የሰራሁት ስለሆነ ድጋሚ አላሳያችሁም። ሰላጣውና ከኦቨርጅኑ ጋር በጣም ነው የሚጣፍጠው።
ከዛ ለራት ላይ ደግሞ ያዘጋጀሁትን ድንች በዚህ መልኩና አቀርበዋለሁኝ። ያው እንደ አይዲያ ይሆናቸዋል በሚል ነው ይዤላችሁ የመጣሁት። ህሙስ አለኝ እዚህ ጋር ህሙስ ከስር አደርጋለሁኝ። ይኸው ድንቹንም በዚህ መልኩ አድርገዋለሁ። ከዛ ከድንቹም በላይ ቅድም የሰራሁትን የኦቨርጂን ሶስም ከላይ መጠቀም እንችላለን። ስለተከታተላችሁኝ አመሰግናለሁ። ስራዬን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሼርም በማድረግ ለሌላው እንዲደርስ ማለት ነው። በሌላ ቪዲዮ እንገናኛለን። መልካም ጊዜ። አንድ